አባት መቼም ዛሬ ዘንጠው ነው የሚመጡት። እንግዲህ ያለውን ለብሶ ይመጣል። ሰውዬ ልንዝናና አይደለም፣ የቤተሰብ ትውውቅ ነው። ምን ነው በልብስ የሚያምኑ ቤተሰቦች ነው እንዴ ያሉሽ? ማን ነው? እንዴት ነሽ የኔ ልጅ? ኡፍ አባዬ የፈራሁት ደረሰ። ይኸው ቡቱታቸው ለብሰው መጡ። አንቺ ያምሻል እንዴ? አባዬ ና ግባ፣ ልብስ ቀይሬ ሄደን ቤተሰቧን እንተዋወቃለን። ይቅርታ እሳቸው አይሄዱ። ለምንድን ነው የማይሄደው? ከድሃ ቤተሰብ ጋር አዛመድሽኝ ብለው ዘመዶች እንዲያዝኑብኝ አልፈልግም። የምርሽን ነው ምሩ? እንዴት ነው እንደዚህ ያቀለልከው? አስበው እንጂ እንደዚህ ለብሰው ከአባቴ ጎን ጭሎ እህል ሲበሉ። እሺ ነይ አንዴ ላናግርሽ። አይ መድኃኒዓለም ይኸውልሽ አባቴ እኔን ለማሳደግ ነው እንዲህ ጉስቁል ያለ። እናም አንቺ ያፈቀርሽው ማንነት አባቴ ሰራው ነው። ሲጀመር እኔ ራስ ወዳድ ነኝ። የአባቴን ይውስ ሳልቀይር እኔ ትዳር ላይ የምሯሯጠው እና ምን ይሁን ነው የምትለው? እናማ የባልሽ ቤተሰቦች ድሃ እንደሆኑ ለቤተሰቦችሽ ንገሪያቸው። ድህነታችንን አምነው ከተቀበሉ መተሽ አባቴን ይቅርታ ከጠየቅሽ መቀጠል እንችላለን። እስከዛ እንዳደርሽብኝ። ነገ ሰርግሽ ሆኖ ዛሬ እሱን ማግኘት አስፈላጊ ነበር። ይቅርታ እኔ ልሂድ። ቁጭ በል። ታውቃለህ፣ ሁሌ የሚያስፈራኝ አለመወደድ፣ አለመፈለግ ወይም መጥቶ አልነበር። ሁሌ ያስፈራኝ የነበረው ስሜት አልባ በድንን ታቅፎ መተኛት ነበር። በእኔ እቅፍ ውስጥ ሆነሽ እሱ እንደምታስቢ ማሰብ በጣም ያስፈራኝ ነበር። ፍራቼን እውነት አረግሽልኝ አይደል? የኔና የሱ ጉዳይ ያለቀለት ነገር ነው እኮ። ዝም በይ አፍሽ እንጂ ልብሽ እሱ እንደማይል ጠንቅሽ ታውቂያለሽ። ወይስ ዛሬም አይንሽን በጨው አጥበሽ ልትዋሺ ነው? አንተስ ብትሆን አይደብርህም? እጮኛ እያላት እንደማታገባት እያወቅ ለምን ታባልጋታለህ? መጀመሪያውን ከወደድካት ለምን ተውካት? ሁሉም እኮ የሚወደውን አግብቶ አይኖርም። ማንም ሰውም እኮ የማይወደውን አግብቶ እያስታመመ መኖር የለበትም። እኔ እኮ እወድሃለሁ። ዝም በይ። እስካሁን የምትዩን ነገር ያልሰማሽ መሰለሽ? እሱ በመሆኑ እኮ ነው እስካሁን ቁጭ ብሎ ያዳመጠሽ። ዛሬ እኮ የመጀመሪያሽ አይደለም። ሰላይ ቀጥረህብኝ ነበራ። ቀልደኛ። ለማንኛውም ለእኔም ለቤተሰቦቼ፣ ለአንቺ ሳይሆን ለቤተሰቦች ክብር ስል ነገ ሰርጉን እንደምንም አሳልፋለሁ። ከዛ በኋላ ግን አላቅሽም፣ አታውቂኝም። አያሃ ባታያት አታምነኝም ነበር። ይዙ እኔና አንቺ ጨርሰናል። ዮኒ ኒድ